አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። ሐሙስ ማታ የኢሚግሬሽን ባለስልጣኖችና አይሲኢ አንድ ላይ ሆነው ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ ጋር ለዓለም አቀፍ ተማሪዎች ደብዳቤ ልከዋል። ደብዳቤው የሚመለከተው ኦፒቲ ኦፕሽናል ፕራክቲካል ትሬኒንግ የሚባል በስቴም በሳይንስ ቴክኖሎጂ ኢንጂነሪንግ እና ማት በዚህ መስመር ላይ ወይም በዚህ ሙያ ላይ ለተሰማሩ እንደዚህ አይነቱ ሙያ ለሚያጠኑ ልጆች ነው። እነዚህ ተማሪዎች ትምህርታቸውን ጨርሰው ምርቃት አድርገው ስራ የያዙ ወይም አያዙ ኢሚግሬሽን የሚያውቀው ነገር የለም። ምክንያቱም በተሰጣቸው 90 ቀን ውስጥ ሪፖርት አላደረጉም። ሪፖርት ማድረግ የነበረባቸው ስራ ጀምረናል፣ በእንደዚህ አይነት ድርጅት ውስጥ ካምፓኒ ውስጥ እየሰራን ነው ብለው ላላቸው የቪዛ ስታተስ ወይም የቪዛ ሂደት ቫሊድ እንዲሆን ወይም ደግሞ ህጋዊነቱ እንዲጠብቅ ማሳወቅ ነበረባቸው። ብዙዎቹ ግን አላሳወቁም። ስለዚህ ያለፈው ሐሙስ ማታ ደብዳቤ ደረሳቸው። ይሄው ሜይ 15 የደረሳቸው ደብዳቤ የሚለው ምንድነው? እናንተ በሚቀጥሉት 15 ቀናት ውስጥ ካላሳወቃችሁ ስራ መያዛችሁን ወይም አለያዛችሁን ካላሳወቃችሁ ትወጣላችሁ፣ ከዚህ ሀገር ትወጣላችሁ፣ ዲፖርት እናረጋችኋለን ነው የሚለው። ለምንድን ነው እንዲህ አይነት ውሳኔ ላይ የደረሱት? ትዝ ይለን እንደሆነ በ2020 እንዲህ አይነት ተመሳሳይ ውሳኔ የትራምፕ አስተዳደር ወስኖ ነበረ። ያለፈው ጊዜ ውሳኔ በ2020 የተደረገውና ያሁኑ በምን ተለየ? የተለየበት ውሳኔ በሶስት መልኩ ነው። የመጀመሪያው በዛን ጊዜ እንዲህ አይነት ደብዳቤ የጻፈው እነዚህን ተማሪዎችን የሚያስተዳድረው SEVIS ነው። ይሄ የኤክስቼንጅ ስቱደንት ቪዛ የሚጠቀሙበት ፕሮግራም ነው። ዓለም አቀፍ ተማሪዎች ወደዚህ ሀገር እንዲመጡና እንዲማሩ የሚያደርግ ነው። ታዲያ ያንን ደብዳቤ ሲልክላቸው ወዲያው ቪዛችሁን አስቆማለሁ ብሎ አልነገራቸውም። ያን ደብዳቤ ሲልክላቸው እናንተን አሳውቀን ቪዛችሁን እናቋርጣለን፣ በአስቸኳይ አሳውቁን እንጂ በ15 ቀን ውስጥ ካላሳወቃችሁን ከሀገር እናስወጣለን፣ ቪዛችሁን እናቋርጣለን አላሉ። በዛን ጊዜ ሲልኩ ያለውን መረጃ ሁሉ በተቻለ መጠን ሰብስበው ነው። ግን አሁን ደግሞ ሙሉ ዴታቤዙን አግኝተው ነው የላኩላቸው። ይሄ አሳሳቢ ነው። ስለዚህ አሁን የሚመከረው መሆን ያለበት ተማሪዎች ትምህርታቸውን እንደጨረሱ በኢንተርናሽናል ቪዛ ወይም በኤፍ1 ቪዛ የተማሪ ቪዛ ካሉ 90 ቀን መሙላቱን ሳይጠብቁ ወዲያውኑ መመረቃቸውንና ስራ ማግኘታቸውን ማሳወቅ አለባቸው። ምክንያቱም በአመት ውስጥ 3 ወር ጊዜ አላቸው። ስራ መፈለጊያ፣ ስራ መቀጠሪያ፣ እንደገና መቀጠራቸውን ማሳወቂያ። ይሄ ስቱደንት ቪዛቸውን ይጠብቅላቸዋል ማለት ነው። በዚህ መልኩ ያላቸውን ቪዛ ይጠብቃሉ። ግን አሁን ይሄንን ማድረግ እድሉ ጠቦባቸዋል። የተሰጣቸው 15 ቀን ነው። ተማሪዎች አሁን ማየት ያለባቸው ሁኔታው በሁለተኛ ደረጃ በጣም ጠቧል። በፊት የኤክስቼንጅ ስቱደንት ቪዛን የሚያስተዳድረው ፕሮግራም ነበር ደብዳቤ ላከላቸው። አሁን ግን አይሲኢ፣ ኢሚግሬሽን ከስተምስ ኢንፎርስመንት፣ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አንድ ላይ ሆኖ ነው ከዚህ ድርጅት ጋር የላኩላቸው። ይሄ አሳሳቢ ነው። ማሟላት ባይችሉ በሚቀጥሉት 15 ቀናት ውስጥ እነዚህ ተማሪዎች በሙሉ ሊባረሩ ነው። በአንድ ኮሌጅ ውስጥ ብዙ ተማሪዎች ናቸው፣ ዓለም አቀፍ ተማሪዎች ያሉት በኤፍ1 ቪዛ የሚመጡት ማለት ነው። ይሄ ተማሪዎችን ያሳስባል። ሌላው ኮሌጆች ተማሪዎቻቸውን ሊረዱ የሚችሉት ማድረግ የሚችሉት ተማሪዎቻቸው በተቻለ መጠን መስፈርቱን እንዲያሟሉ ማበረታታት ነው። ይሄን የሚያደርጉት ዴታቤዛቸውን በየጊዜው በማየት ነው። የትኛው ተማሪ ነው ያላሟላ፣ የትኛው ተማሪ ነው ያሟላ ብለው ባለው ቀን ውስጥ ዴታቤዛቸውን ቶሎ የተማሪዎቻቸውን ካረጋገጡ ተማሪዎቻቸው ትልቅ ድጋፍ ያገኛሉ። ሁኔታው ሳይበላሽ እንደዚህ እንዳሁኑ ቀነ ገደባቸው ሳያልፍ ልፋታቸው ከንቱ እንዳይሆን ቶሎ ብሎ ተማሪዎችን ስራ ፈልጋችሁ ቶሎ አሳውቁ ብሎ ማስታወሻ መላክ፣ ይሄ ተማሪዎችን ይረዳል ማለት ነው። አሁን የመጣው ይሄ ለውጥ፣ ይሄ የመጣው ውሳኔ እጅግ አሳሳቢ ነው። ብዙ ተማሪዎች በኢንተርናሽናል ቪዛ ረጅም ትምህርቶችን ይማራሉ፣ ሙያዎችን ያጠናሉ። እዚህም ሀገር ተቀጥረው በስራ ቪዛ ሂደታቸውን ለመቀጠል ኑሯቸውን ለመቀጠል በሚያቅዱበት ወቅት ነው ይሄ የመጣው። በጣም አሳሳቢ ነው። በዲፖርቴሽን ወይም ደግሞ ከሀገር በማስወጣት ከቀጠለ የኤፍ1 ቪዛ ወይም የዓለም አቀፍ ተማሪዎች ጉዳይ አሳሳቢ ይሆናል የሚል ስጋት ነው ያለው። እስቲ ያገኘሁትን መረጃ በኮሜንት ውስጥ አስቀምጥላችኋለሁ። ገብታችሁ አንብቡት። መልካም እድል።
ዌብሳይታችንን akulkulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኩልኩሉ ፋሚሊ